አላሁ አክበር አቤቱ የሁሉ አምላክ ነህ። አንተ ቀስ ብለህ አትሄድም እንዴ? ምን ያራግጣል? ባክ 30 ሰዓት ደርሶብኛል። ደንባራ እኔም ቅዳሴ ረፍዶብኛል። ምንድን ያልከው? ወላሂ እመታለሁ። እሺ ማርያምን እኔም እመታለሁ። እሺ እናንተ ተው እንጂ ምንድነው የምትጣሉት? አንተም ወደ ቤተ ክርስቲያን አንተም ወደ መስጊድ ሂድ። ወይኔ ጉዴ! አሁን ቆይ ከሰው ተጣልቼ እጄ ላስቀድስ ነው? ምን ሆኜ ነው ግን? ባልፈው ምን አለበት? መስጊድ እየሄድኩ እየጾምኩ እንዴት ተሳደባለሁ? ይቅርታ ሳልለውም አልሄድም። ወንድሜ! አቤት። ይቅር በለኝ። እኔ ቅዳሴ ለመድረስ ያየው ሰዓቱን ነው። በእግሬ ፈጥኜ በልቤ ዘግይቻለሁ። ፍቅር የሌለው እግዚአብሔርን አያውቅም። መንገዱ ሰፊ ሆኖ ለምን በጥቂት ነገር እንጣላለን? አውፍ በለኝ። ኢስላም ሰላም ነው። አንተን ሰድቤ ሂጂ አላህ ፊት አልቆም። በቃ አንተም ወደ ቅዳሴ ሂድ፣ እኔም ወደ ሶላት እሄዳለሁ። ጾማችንን እንደገጠመ ልባችንንም አላህ በፍቅር ይግጠምልን። እንዳላችሁ አምላክ ይሄን አይቶ ለምን ነው በረዳችሁ?